ወይኔ አይቨር ኮስት፣ ወይኔ ኮት ዲቮር አሳዛኝ ተሸናፊ፣ ወይኔ እንቅልፌ፣ ወይኔ በተኛስ ሲያስጠሉ በእናትህ የአዲንግራ የሚባል ሙዴን ነው የቦከመው። ማን ይደደብ ሰው ነው በእናትህ እንዳ ፈርስት ታይም ጠቅጠቅ ዞር አድርገና ጠጣ። ቢስሚላህ ኧረ ተቃጠልኩኝ። በማያገባኝ መች ነው የሚያልፍልን? እኛ እኮ ፈጽሞ የውጤት አይገባትም ነበር ላይ ቨሪኮስት ሀቢቢ እንደ አህጉር ነበር እኮ ስንቋጥር የነበረው እንደ አህጉር 94ኛ ደቂቃ ፈርስት ሃፍ እየመሩ ማለት ምርጥ ቡድን ያንዶ ማንድ የሚባለው ሰውዬ ራሱ ማለት ገና ኳስ ሲይዝ እንዴት እየተሯሯጡ ደብል አፕ እና ትሪፕል አፕ ለማድረግ እንዳይመጡበት ፈርስት ሃፍ አግብተው ወጥረው ነበር። ከዛ ኡንዳፍ የሚባል ሴጣን 60 ደቂቃ ላይ ተቀይሮ ገባ፣ 68 አቻ አረገ። ከዛ ባለቀ ሰዓት ልባቸውን ሰበረው 94ኛ ደቂቃ ላይ ማለት ነው። በእናት ፔፔ የሆነ ሰዓት ላይ ሸንሽኗቸው ወይኔ አዲንግራ የሆነ አዲንግራ ብቻ በኤ የሚጀምር ሰውዬ ማለት ነው። እዚህ ጋር ፀጉሩን ቀይ የሚቀባ ማለት አንተ ዶማ ነህ በቃ ገባ። አንተ ነው ያስበላቸው። አትመታውም እንዴ? ምንድነው አቆም? ኧረ ላሽ አሳዛኝ ተሸናፊ ኮት ዲቮር። እመኑን ግን አፍሪካ ቡድኖች ተቀይረዋል ነው በቃ። ዲፈረንሱ እየጠበበ ነው። በእኛ ትውልድ ጊዜ የአፍሪካ ሀገር ዓለም ዋንጫ ሲበላና ያለን ምን አለበሉኝ ነው የምላችሁ። አንተ ሁሉም ሰግጦ እኩል እንደ ኩያ እኮ ነው የሚጮተው። ሁሉም ትችላላችሁ። ሁለተኛ ቢሆንም ታልፋላችሁ። እዚህ ምድብ ማለት ነው ኮት ዲቮር ትችላላችሁ። እናቴን ዛሬ ቢያንስ 1 ነጥብ ይገባችሁ ነበር። አይማሽ ቋለጤ አፈራባ ብላ ኮት ዲቮር ወይኔ ጀምአው እንዲ ቋጥሬ እንዲ አየር ላይ ልቀ ወይኔ ምን አይነት ኳስ ነው? ፔፒያን ይዞት ሄደው ኳስ እንዴት ነው አይመታውም? እንዴ ልምሻ ነው እንዲያዘው ምንድነው የሚሰሩት? እንዴ ይቻላል እንዴ ድንቁር ያለ ተጫዋች ማለ እንዴ እናንተ? ወይኔ በተኛ ነበር የሚሻለኝ። እኔ እንደዚህ ለህይወቴ ራሱ ቋጥሬ አላቅም እንደዚህ ማን። ኧረ ወይኔ ጀርመን ታጋሽ ቡድን እኮ ሲኖርህ እንዴ እኮ ነው በቃ በትዕግስት ጠብቀው ይሄው 90 ሲደመር ላይ እድላቸውን አገኝ። አይ አንዴ ወይኔ ኮት ዲቮር አፈራባታችሁ ይበላችሁ ካበላሻችሁት ኳስ አንፃር ይበላችሁ። ወይኔ አፍሪካ ባልቋጥርስ ጎበጥ ያለ አጥር ያለ ሰው ነው ቅርቅር ነው የሚያደርገው። ምንም አይሰማም። ገብቷላ? ኮት ዲቮር ስቲል ቻንስ አላቸው። ኔክስት ጌም ወያቻው ወይ ካሸነፉ ያልፋሉ። ገብቷላ አይደለም? ግን ማለት ዛሬ ማሸነፍ የሚችሉበትን እድላቸውን አዲንግራ ወሰደና ወደ ማን ይደደብ ሰው ነው በእናትህ እንዳ ፈርስት ታይም ጠቅጠቅ ዞር አድርገና ጠጣ። በጣም ይችላል ማን እዚህ ጋር ተስታለ አዲንግራ የሚባል ደነዝ ዋጋ አስከፈላቸው ኮት ዲቮር 87ኛ ደቂቃ ላይ ይሄንን ኳስ ሳተ። ከ6 ደቂቃ በኋላ ጀርመን ማሸነፊያውን ጎል። ምን አይነት ደነዝ ነው? ፔፔ እንደዛ ድሪብል አድርጎ ሰጥቶት አሰልጣኙ ራሱ ፔፔን እስከዛ ሰዓት ለምን አይቀይሩ? ምን አይነት የደነዝ ስራ ነው? ወሽመጣቸውን የቆረጡላቸው ጀርመን በቃ ኡንዳቭ የሚገራርም አጨራረስ 2 ጎል የመጀመሪያ ያበደ ማለት ነው አጨራረስ። ሲያስጠሉ በእናትህ የአዲንግራ የሚባል ሙዴን ነው የቦከመው። ቢስሚላህ ኧረ ተቃጠልኩኝ። በማያገባኝ መች ነው የሚያልፍልን? እኛ እኮ እንዴ የራሳቸው ጫት ያ አደናግራቸው ነው አዲንግራ ፈረስታችሁ እንዴ በታክሲ እኮ ያስብር መንገድ ያን ኳስ ያለቀ ኳስ ሰጥቶት ያንኛው ደግሞ እኔ በህቱ የተነሳ ወድጀው ነበረ። የተቃጠለ አቃጠሉን። ኧረ ቢስሚላህ የኛ ቅመም አማድ በስንጣሙ ምርጥ እኮ ናት። በእርግጥ ጀርመን ጋር የተጫወቱት ሌቭላቸው አይገናኝም፣ ግን አሳልፈው የሰጡት ከባድ በጣም የሚያስጠላ ነው። ባለቀ ሰዓት ይችላሉ ጀርመኖች። የተጫወቱት እኮ አይቨር ኮስት ናቸው፣ ግን ብልጥ አለመሆናቸው በተለይ ሁለተኛው ጎል ኦፍሳይድ ያንኛው እንዴት እንደሆነ ቢስሚላህ። እኔ አዲንግራ ደግሞ በጣም ነው ይገርመኝ። አዲንግራ ያንን ኳስ ምን ሊያደርገው እንደፈለገ ፈጣሪ ወዶ አይደለም በየክለቡ የሚያንከራተው፣ በቃ የሚያንከራተው ወዶ አይደለም።
እውነት ነው የምላችሁ። የአይቮሪ ኮስት ደጋፊዎች በጣም የሚያሳዝን ነው። እስቲ ለማንኛውም እናንተ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ አፍሪካውያን ግን በጣም ያኮሩ ነው። በቃ በጣም ተከሸከው እየተለካኩ ነው ከአውሮፓ ትልልቅ ብሔራዊ ቡድኖች ጋር። ቀላሉ እጅ መስጠት የሚባል ነገር የለም። በቃ ተመጣጥነው ተፎካክረው የሚችሉትን ጥረት ሁሉ አድርገዋል። ረጅም ሰዓት መርተዋል። ግን በቃ በሚያናድድ ሁኔታ ካምባክ ተሰርቶባቸው በመጨረሻ ደቂቃ መሸነፋቸው ትንሽ ያናዳል። ኮትዲቯር ምን ነው እንደ ሀገር እኮ ነበር እንደ አህጉር ነበር እኮ ስንቋጠር የነበረው እንደ አህጉር ማን እኔ ሁለተኛ የአፍሪካ ሀገርማ ሁለተኛ ፈርስት ሃፍ እንደዛ የሚገርም ፐርፎርማንስ ከነ ማዱኬ ሁላ ገብቶልሽ ዛሬ ማንዬ ወጥረሽ ነበር እኮ ፈርስት ሃፍ ልክ እንደ ሴኔጋል። ሁለተኛ ግን በፈርስት ሃፍ የአፍሪካ ሀገር ካመንኩ ሞቻለሁ። በቃ እኔ ፈርስት አሳምናችሁኛል እኮ እቺ ከዚህ ከአፍሪካ ሄደችው አህጉር ነች እያልኩኝ አገር ነች እያልኩኝ ምን ነው በእናትህ ምን ነው ይሁን የኔዎች ከምድብሽ ታልፊያለሽ አይደል ታልፋለሽ። ኢኳዶርና ያቺ የተመታች 6 ጎል ያዘነበችባት ጀርመን 6-7 ጎል ያዘነበችባት ጀርመን መሄዳቸው አይቀርም። ታልፊያለሽ እንወጥራለን። ከምድብሽ እንኳን ካለፍሽ ቀጣይ አይታወቅም የሚፈጠረው ነገር። ወይኔ ፈጽሞ ይሄ ውጤት አይገባትም ነበር ለአይቮሪ ኮስት ሀቢቢ። አሳዛኝ ተሸናፊ። እኔ እንጃ በዚህ ደረጃ አልጠበቅኳቸውም ነበር። በዚህ ደረጃ ጀርመንን አዛ ያረጋሉ ብዬ አላሰብኩም ነበርና ተጨማሪ ጎሎችን ማስቆጠር የሚችሉበት እድል ነበራቸው። ግን ይሄ ቱርካዊ ማለት ነው ደኒዝ ኡንዳ የሚባል ጎረምሳ ተቀይሮ ከገባ በኋላ አብዮታዊ እርምጃ ወሰደባቸው። በጣም ነው የሚገርም። ጀርመን ግን በጣም ይሄን የዓለም ዋንጫ ከሊ ይበለዋል። በቃ ከሊ ፐርፌክት ነው ምናምን ማለት በጣም ይከብዳል። ጀርመኖች ራሱ ነው በጠበቅኳቸው አንግል እያገኘኋቸው አይደለም ያለሁት ማለት ነውና ብቻ አፍሪካን ግን ካለፉት ዓለም ዋንጫዎች ስታዩ በጣም እየተሻሻሉ በዚህ ከሄድን 1-2 ዓለም ዋንጫዎች በኋላ ያው ዋንጫ የሚያሳካ አፍሪካ ቡድን ይኖረናል ማለት ነው። ሞሮኮን እያያችሁ ነው ይሄኛውን ቡድን ምናምን